አንድ ንጉሥ ነበር ኢትዮጵያን አንድ ለማድረግ የቆረጠ። የተበታተነች ሀገር አየ። መሳፍንት እያንዳንዳቸው ራስ ገዝ ሆኖ አያቸው። ይህን ሁኔታ ለመቀየር የቆረጠ ይህ የአፄ ቴዎድሮስ ሁለተኛ ታሪክ የአንድነት የትግልና የመራራ መጨረሻ። ዘመነ መሳፍንት 19ኛው ክፍለ ዘመን ኢትዮጵያ በዘመነ መሳፍንት ውስጥ ነበረች። ሀገር በሀገር ተከፋፍላ ነበር። ንጉሥ ነበር ግን ኃይል አልነበረውም። መሳፍንት ግን በክልላቸው ሙሉ ስልጣን ነበራቸው። ሕግ አንድ ነበር። ፍትህ እንደ ኃይል ይለዋወጥ ነበር። ህዝቡ በመከራ ውስጥ ነበር። ካሳ ኃይሉ በዚህ ዘመን ካሳ ኃይሉ ተብሎ የሚጠራ ሰው ተነሳ። እርሱ ቀላል ህይወትን አላየም። በጦርነት አደገ፣ ችግርን ተከላከለ። ጦር መሆኑን ተማረ፣ መምራትን ተማረ። ከሁሉ በላይ ኢትዮጵያ አንድ መሆን አለባት። ቪዲዮን አይታችሁ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ።